አስባችሁት አታውቁም? አንዳንዴ በደንብ እየጣራችሁ ግን ርዝቃችሁ ሲዘገይ በዚህ ጉዳይ ብቻችሁን አይደላችሁም። ብዙ ሰዎች የሚያሳልፉት ነገር ነው። ዛሬ ለምን እንደሆነ እናያለን። ብዙ ሰዎች ከነጭራሹ አያውቁትም እና መፍትሄው እንደምታገኙበት ተስፋ አደርጋለሁ። እስከ መጨረሻው ተከታተሉ። ርዝቅ ከአላህ ነው። ይህንን ማወቅ ግድ ይለናል። ርዝቅ በእድል ብቻ አይመጣም። ሁሉም በረከቶች ምግብ፣ ጤና፣ ሰላም፣ እውቀት ከአላህ ይመጣሉ። እነዚህ ነገሮች የሉህም ማለት አላህ ፍትሃዊ ሳይሆን ቀርቶ አይደለም። ለመሰተር፣ አንተን ለማስተማር እና ለትልቅ ነገር ሲያዘጋጅህ ነው። በመጀመሪያ ርዝቅን የሚዘጉ መንገዶችን እንመለከታለን። መጨረሻ ላይ ደግሞ ርዝቅን ለመክፈት የሚረዱ ተግባራዊ እርምጃዎችን እናያለን። ስለዚህ እስከ መጨረሻው በመከታተል ከትምህርቱ ተጠቃሚ ይሁኑ። የመጀመሪያው ኃጢአት መስራት እና አለመታዘዝ ነው። ትንሽ እንኳን ኃጢአት ቢሆን የርዝቅ በርን ሊዘጋ ይችላል። አላህ በቁርአኑ ይለናል፣ መጥፎ ስራ በረከቶችን ይዘጋሉ። አለመታዘዝ ደግሞ በሰላት ላይ መሰልቸት፣ አላህ ግዴታ ያደረገብንን ነገራቶች ችላ ማለትም ይጨምራል። እነዚህ ነገራቶች ሊታሰቡበት ይገባል። ሁለተኛው ስግብግብነት ነው። አንድ ሰው ገንዘብ ይዞ ለበጎ አድራጎት ለመስጠት ሳይፈልግ ሲቀር እነዚህ ነገራቶች ይፈጠራሉ። የርዝቅ በሮች ሊዘጉ ይችላሉ። በድብቅ መስጠት ትንሽም ቢሆን አስባችሁት የማታውቁትን የርዝቅ በሮችን ይከፍታሉ። ሶስተኛ የሌሎችን ሀቅ ማጭበርበር። በንግድ ስራ ላይ ማጭበርበር ወይም ሌሎችን መጉዳት፣ ዕዳዎችን አለመክፈል እስልምና ፍትሃዊ ሃይማኖት ነው። ታማኝነትና የሌሎችንም መብት ማክበር ያጎላል። ርዝቅህ የሚፈሰው በዙሪያህ ያሉትን ሰዎች መብት ስታከብር ነው። ይህንን ማሰብ አለብክ። አራተኛ ስንፍናና ደካማ ጥረት። ጥረት ያስፈልጋል። ስራ ፈተህ ከተቀመጥክ ወይም በእድል ብቻ ላይ የምትተማመን ከሆነ ርዝቅህ ሊዘገይ ይችላል። ስራ እቅድ አውጥተህ ተግብር፣ ግን በአላህ ላይ ተመካ። ኢስላም የስራ ሃይማኖት ነው። ስራን ያበረታታል፣ ነገር ግን ከእምነት ጋር መሆን አለበት። እምነት የሌለው ጥረት በአሸዋ ላይ ዘር እንደመትከል ነው። ርዝቅ ለመክፈት ተግባራዊ እርምጃዎች። ተግባራችሁን አጽዱ፣ ኃጢአትን አስወግዱ፣ በአምልኮ ውስጥም ቅንነትን ይጠብቁ፣ በጎ አድራጎቶችን ያዘውትሩ፣ የሌሎችን መብትም ያሟሉ፣ ዕዳዎችንም ይክፈሉ፣ ዱዓም አዘውትሩ። በዚህ መንገድ ርዝቃችንን እንዲሰፋ ማድረግ እንችላለን። እነዚህ የጠቀስኩላችሁ ነገሮች ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ለተጨማሪ እስላማዊ እውቀቶች ሰብስክራይብ አድርጉ። ሌሎች ሰዎችም ይህ ትምህርት እንዲደርሳቸው ሰምተውም እንዲጠቀሙበት ላይክ አድርጉላቸው። እናመሰግናለን።